ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቲክቶክ ቤተሰቦች ብያላችሁበት ሰላማችሁ ይብዛ ብያለሁ። እንግዲህ ከብዙ መጠፋፋት በኋላ ዳግም ተመልሻለሁ። ዛሬ እንግዲህ ስለ ነገረኛ ሰው የምናወራ ይሆናል ማለት ነው። ነገር ከዛ ወደዚህ ያደረገ ሰዎችን በማጣራት የተጠመደ ሰው ምን አይነት አጋጣሚ እንዳጋጠመው የምናይ ይሆናል። ቀጥታ ወደ ጉዳዩ ተወስዳችሁ በሆነ ክፍለ ዘመን ወይም በሆነ ጊዜ ብላችሁ ያዙት የሆኑ ሼክ ነበሩና ያ ሼክ ወይም ደግሞ ያ ትልቅ ሰው ንጉሱ ጋር ይሄደው የምክር አገልግሎት ይሰጡ ነበር፣ ወይም ደግሞ ንጉሱን ይመክሩ ነበር። ስራቸው ያ ነበር እና ወደ ንጉሱ ጠጋ በሚሉ ሰዓት ምክር ለመስጠት ማለት ነው አፋቸውን እንደዚህ በተወሰነ መልኩ ሸፈን ያደርጉ ነበር። ንጉሱ ይሄን ነገር ያስተውላል፣ ግን ምንም ነገር ላይ አልወሰንም። ዝም ብሎ ይቀጥላል በዛው። ከጊዜ ብዛት በኋላ አንድ ነገረኛ ሰው ይመጣና ንጉሱ ጆሮ ጋር ይደርስና በሊያ አባባሉ እኮ ወደ አንቱ በሚጠጋ ሰዓት አፋቸውን ሸፈን የሚያደርጉት የንጉሱ አፍ ይሸታል ብለው ስለሚያስቡ ነው ብሎ ለዛ ንጉስ እንግዲህ ነገር ይናገራል ማለት ነው። በሼኹ ላይ ያካትራል ማለት ነው። እንደዛ ነው እንደ ለካ እኔ ጋር በሚቀርብ ሰዓት አፉን የሚሸፍነው ምክንያት ያ ነው ማለት ነው ብሎ ይሄ ንጉስ ደግሞ ያስባል። ከዛ ያ እንግዲህ የተደገሰላቸውን የማያውቅ ያ ሼኽ ደከል እያሉ በጠዋት ወደ ስራቸው ይገራሉ። ንጉሱ የተወሰኑ ሀዲያዎችን ይሰጥና የሆነ ደብዳቤ ጋሽቦ ይህንን መልእክት ለሆነ ቦታ አድረስ ብሎ ትዕዛዝ ይሰጣል ማለት ነው። ያ እንግዲህ ባለስልጣን ነው ማለት ነው የተላከበት ሰው። እሳቸው ያን ደብዳቤና ስጦታዎች ይዘው ከዛ ወጡ። በሚወጡ ሰዓት ማንም ቢያገኙ ጥሩ ነው። በር ላይ ያንን ነገር ለንጉሱ የተናገረውን ነገረኛውን ሰው ቢያገኙ አሁን ያ ነገረኛ ሰው ግን ያባባሉ ወዴት እየሄድክ ነው ይላል። እኔማ ንጉሱ አንዳንድ ስጦታዎችን ሰጡኝ እና ይህን ወረቀት ደግሞ ለገሌ አባባሉ ለሚባለው ባለስልጣን ስጥ ተብዬ ታዝዤ ነው ይላሉ። ይህ ሰው ምን ያስባል? ይህን ወረቀት በማድረሴ ሌሎች ጥቅሞች ካሉ እኔ ልጠቀም ይልና ይህን ወረቀት እባክህን ላድርሰው ይላል። ኧረ የታዘዝኩት እኔ ነኝ ይላሉ። ይሄ ቃልቻ አይ እንደው እባክህ ብሎ ለምናያችን ወረቀት በግድ እንግዲህ ጥቅም ካለ አንተ ተጠቀም ከኔ ይቅር ይሉና ይሰጡታል። እሳቸው ያን ስጦታ ይዘው ይቀጥላሉ ማለት ነው። ይሄ ሰው ቀጥታ እንግዲህ እዛ ባለስልጣን ጋር ተጠግቶ ያ ወረቀት ሲነበብ አሁን የሚመጣውን ሰውዬ የፊጥኝ አስረህ አንገቱን ቆርጠህ ቅጣል የሚል መልእክት ነው። ኧረ እኔ አይደለሁም ሰውዬ የምን አባክን አይደለሁም ና። አሁን ያ ሼክ እንግዲህ በሰዓታቸው በተለመደው ሰዓታቸው የሚያውቁት ነገር የለም፣ ምን እንደተፈጠረ የሚያውቁት ነገር የለም። ከልክል እያሉ እዛ ንጉስ ጋር ጧት እንዴ ምን አመጣህ ደግሞ አንተ? ትላንትና መልእክት ልክ ያህል ነበር ወይ? አዎ በር ላይ እኮ ገሌ አባባው የሚባለው ሰውዬ መጥቶ ይሄን ወረቀት እኔ ነኝ ማድረስ ያለብኝ፣ ጥቅም ካለ መጠቀም ያለብኝ እኔ ነኝ ብሎ በግድ ወሰደ። እኔ ደግሞ ይጠቀም ብዬ ፈቀድኩለት ይላል ንጉሱ። ይሄ ሰውማ ስላንቱ እንዲህ ብሎኝ ወደ ንጉሱ ጠጋ ሲል አፋቸውን የሚያፍኑት ንጉሱ ይሸታሉ ብሎ ስለሚያስቡ ነው ብሎ ነግሮኝ እኮ እንድትከደሉ አዝዤ ነበር ይላል ይሄ ንጉስ። ምንም የማያውቀው ሼክ እኔ እኮ ወደ እናንተ ስጠጋ አፌን የምሸፍነው የንጉስ ነገር ምናልባት የኔ አፍ እሳቸውን የምበላው ነገር ምናልባት ደግሞ ጠረን ኑሮ እርሳቸውን ላለማስቸገር ነው ብለው ያ ሼክ ደግሞ ይናገራሉ ማለት ነው። በጣም ይቅርታ ይልና ያ ንጉስ እንግዲህ ይቅርታ ተባባሉ ይባላል። ነገረኛው እዚህ መሀል የእጁን አገኘ እና ምን ለማለት ፈልጌ ነው፣ ሰው አላህ ከወደዳችሁ ሰዎችን ይወዷችኋል። ነገረኛ ግን የእጁን ማግኘቱ አይቀርም። ሁሉም ነገር አሳልፋችሁ ለአላህ ስጡት የሚል መልእክት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ፎሎ፣ ሼር፣ ኮፒ ሊንክ ማድረግ ተደራሽ አድርጉ። እናመሰግናለን።